አንተ ምን አንተ ላይ ታቆም ሰላም እንደምን አላችሁ? እኔ ትዝታ እባላለሁ። አዲስ የዩቲዩብ ቻናል ከፍቻለሁ እና ዩቲዩብ ቻናል እንደከፈትኩኝ ባለቤቴ በጨራሻ አያውቅም። ስራ ነው፣ ደውዬለት ጠራዋለሁ እና ፕራንክ ላደርገው ፈልጋለሁ ከጓደኛው ጋር ሁኚ ማለት ነው። ጓደኛውም ጠርቼው መጥቷል። ሐሳቡን ነግራችኋለሁ። ከሱ ጋር ሆነን አብረን እንሰማለን እና አስፋው ሐሳቡን ነው የገባክ እና አስፋው ሰላም እንዴት ነሽ? አለና የዩቲዩብ ቻናል ከፍቻለሁ። አቡሺ እንደከፈትኩ አያውቅም። አንተም ይሄው አዲስ ነው የምሰማው ማለት ነው። ስለዚህ እናንተ አብረን መኝታ ቤት ሆነን አቡሽ ሲመጣ ሲጠራን ምናምን ከፍቼ መውጣት አለብኝ ማለት ነው። ከዛ አንተ እኔና አቡሽ በመነጋገር ሰዓት ምናምን ትወጣለህ። ያው ታጨቃጨቃለህ ማለት ነው። አንተ ከሱ ጋር ያለውን ነገር ታወራለህ። እሱ ምን እንደሚሰማው ደግሞ እናያለን አብረን። ይሄ ነገር ሚሚ አይከብድም? ለኔ በጣም ነው የሚከብደኝ። ማለት ችግር የለውም። ያው ለፕራንክ ነው፣ ፕራንክ ለማድረግ ስለፈለግን ነው እኮ። አሁን ሲመጣ ምን እንደሚፈጠር ታውቂያለሽ? አሁን ስሜታዊ ሆኖ ምን እንደሚፈጠር ምን ያን ስሜት ነው ማየት እንፈልገው። ለኔ ግን በጣም ነው የሚከብደኝ። ምን ይከብዳል? ምን ይፈጠራል ታስባለህ? እስቲ የምትገምተውን እስቲ። ቢሰነዝርብኝ ቢመታኝስ? ያጋጥማል እንደዛ አይነት ነገር ማለት ነው። ስለዚህ ራስን ለመከላከል ትሞክራለህ፣ ግን በደንብ መስራት መቻል አለብህ። ያው እስኪ አብረን እናየዋለን። እሺ ይከብዳል ግን ይከብዳል ግን ያው እንቋቋማለን የትኛውም ነገር ቢፈጠር። እስኪ ተመልካቾቻችን እንግዲህ እናንተ ምን እንደምትሉ እናያለን፣ የሚፈጠረውን አብረን እናያለን። አማ በቃ እንደዛ እንቀጥላለን። ስልኩን ስጠኝ ደውልለት። እሺ እስቲ ሚሚ ዛሬ ልታስደበድብኝ ነው መሰለኝ። እስኪ እናያለን። ይመስላል የሚያስብ እንደዛ የሚያምን እና የሚረብሽ በጣም ከባድ ነው። እንደምታስቢው አይደለም። እስኪ ሄሎ ሄሎ። አቤት አቡ። ወይ እና ከስራ አልወጣሁም። ከስራ ልወጣ ነበር እየወጣሁ ነው። እና ቤት ትመጣለህ አሁን ቶሎ? አዎ ታዲያ ወዴት እሄዳለሁ? ሰዓት እኮ ደርሷል። ወዴት? በቃ እሺ ቶሎ ና። በቃ እየጠበቅኩ ነው። ምን ነው? አይ ምንም በቃ ና። ዝም ብዬ እሺ። ምንድነው ማድረገው? ምንም በቃ ሲመጣ መኝታ ቤት እንውላለን። አቡሽ ድንገት መጥቶ ሲጠራ ምናምን ያጣናል፣ ይገባል ማለት ነው መኝታ ቤት እኮ። እሺ ሲመጣ ያንኳኳል ከመኝታ ቤት። ምን ልበለው እኔ? ምን ትለዋለህ? ማሰብ ያለበት እሱ ነው። አይ ምንም ነገር የለም ምናምን። ለምን ምንድነው ምን አደረክ ምን አየ ምናምን ብሎ መጣላት ነው። ልጣላው? ጭራሽ ልጣላ? እሱ መረበሽ ነው። ኧረ የሚያየው ነው። እውነት መሆኑን ካላሳየንማ ወዲያው እንትን ይባንናል። እሺ በኋላ ምናምን ያው እናረጋጋዋለን እኮ የእውነት እንዳይመስል። በጣም ያርሳል ማለት ነው። ካሜራማን ደግሞ ተደረገ እንዳያይክ ተደረገ። አቤት ቻኩል እየመጣ ነው። መጣሁ ደውለሽልኛል። አዎ ግን ተደናገጥሽ። ቻኩል ካይ እንደዛ አይደለም ግን ቻኩል ካቡሽ ምን ነው ስራ እዛው ነው አይልከኝ። የማን ስም ነው? ይሄ ማን ነው? በራስ ነው ቢሆን ላይ ማየው እንዴ ይችላል። ምን አቃል ሰለኝ እንዴ
ቀይረ መተናው ነው እኔ ኪታቃለሁ ታዲያ ለምንድን ነው የደነገጥሽው አንቺ? እኔ አልደነገጥኩኝም። ለምን ደነግጣለሁ? ይሄ ማን ነው? ያ ነው የማንም አይደለም። እኔ ራስ ነኝ ነው ከአንድ ሰው ተቀበለኝ። ጓደኞቹ ቁጭ በል በቃ ነው ቁጭ በቃ ቡና መሳሰርቻለሁ። ለምን አስረጅኝ ስለዚህ ጃኬት ማን ልኮ ነበር ነው ሄድ ማን ያለው ውስጥ ማን ያለው መኝታ ቤት ውስጥ አቡሽ ምንም ነገር የለም ማንንም አይደለም። እስቲ ማን ነው ሰማው ታስገብኝ አቡሽ በእናትህ ና እስቲ ተረጋጋ። ምን እያደረክ ነው? ምን አረ ምንድን ነው የምትሰራው ውስጥ? ምን ሰራው? ምን እያደረክ ነው ውስጥ? አንቺ ምን ሰራው? ዞር በለረፈ አቡሽ ተረጋግታ ታውናው እንዴ ምን ሆነ ነው? ምን እያደረክ ነው ብለን እናውራ። ምን አረኩ? አንቺ ምንድን ነው የምትሰራው? ምንም አላደረገም። ምን ተረጋጋ እንጂ ምንድን ነው የምታረገው? ወይ ታዲያ ምን የምትሰራው? ተረጋጋ። እሺ ምንድን ነው? ምን አረኩ? ምን ረጋጋ? ምን አየሽ? ምን አየ? ምን ሰራለህ መኝታ ቤት ውስጥ? ምን አለ? ምን ያየው ነገር አለ? ትለኛለህ እንዴ እንደዚህ ተዝረፍ? ዝም ብሎ እኮ ነው። ምንድን ነው? ምን አለሽ? ይኸው ምን አለ? ዝም ብሎ እኮ ነው። ምን ይሁን ነው? ተረጋጋ ቡሽ፣ ተረጋግታ አውራኝ። ተረጋጋ። ብትረጋጋ ነው የሚሻለው። ይኸውልህ ተረጋጋ። ቆይ ተረጋጋ። አንቺ ምንድን ነው ተረጋጋ? አንቺ አስረጅኝ። ቆይ አንተ ዝም በል። ዝጋ። ነግሬሃለሁ። እሷንም ተዋት አቡሽ፣ እሷንም ተዋት። ይኸውልህ ከኔ ጋር አውራ። የምታወራውን ነገር ካለ ከኔ ጋር አውራ። ተረጋጋ አቡሽ፣ ረጋ ብለህ አውራኝ። ልታወራኝ ከፈለክ ረጋ ብለህ አውራ። ይኸውልህ አንተ ብትረጋጋ ይሻላል። ይኸውልህ ቤት ፈልጎ መጣ በቃ ከዛ በኋላ እንደዚህ ነው የጠበቀኝ። አቡሽ ይኸውልህ አንተ ሊያገኝ ነው የመጣው በቃ ይኸውልህ ነግሬሃለሁ። ይኸውልህ አይመለከትም። እንደፈለኩ መሆን ይችላል። መፍትሄ ነው አቡሽ፣ መፍትሄ ነው። መፍትሄ ነው። እንደፈለኩ መሆን ይችላል። ምን ነው መብት ቤቴ ላይ መተህ መፍትሄ ነው። ምንም አታመጣም። ጓደኛዬን እንዴት ይሄን ነገር እኔ ላይ ታደርጋለህ? አቡሽ ምንም አታመጣም። ጭራሽ ታስደፍርኛለሽ አለ ቤቴ ላይ። እሷን ተዋት። ምንም አታመጣም። አቡሽ ከኔ ጋር ራሷን ተዋት። አንተ ምንድን ነው አንተ እኔ ላይ ታደርጋለህ? አለማቸው ነገር ውስጥ ነው የምትገባው። ነግሬሃለሁ። ታቆም መቆጣት አንቺ ራሱ ነግሬሃለሁ። አቡሽ ለዛ እኮ አይደለም አቡዬ ተው። እንዴት ቤቴ ላይ እንደዚህ ታደርጋለህ? ምንም አታመጣም እያልኩ ነው። ምንም አታመጣም። እንዴ እኔ ልገልህ እችላለሁ። እንዴ ይኸውልህ ልገልህ እችላለሁ። ታረጋ አችልም። አንቺንም ልገልሽ እችላለሁ። ነግሬሃለሁ። አቡሽ ምንም ነገር መቅረት ይችላል። ስለዚህ ነገር እውነታውን እፈልጋለሁ። ይኸውልህ እንደፈለኩ መሆን ይችላል። መፍትሄ ነው አቡሽ። ተረጋግታ አታወራም። አንተ እኔ ላይ ምን ታደርጋለህ? መረጋጋት አችልም። እንዴ ታምኜ ጓደኛዬ ስላደረኩ ከልጅነቴ ጀምሮ ጓደኛዬ አይደለም። ስለዚህ ምን አረጋግጥ ይሄን ነገር ታደርጋለህ? ባረክስ ምን ችግር አለ? ምን አይያው ምን ሲደረግ አይተህ ምን አይተህ ነው ምን ተሰራለው እንዴ? ምን ስራሽ ምን ስራ እንዴት ብትደፍረኝ እንደምትለው ቤት ትመጣለህ? ምን እንዴት ትመጣለህ? ቤት ላይ እንዴ ያምራ ምን ሳረጋይ እንዴ? ምን አንቺ ነው አላበዛውም እንዴ? ተማልከር እንዴ? ተረጋጋ። ምንድነው ምንድነው ፕራንክ ነው አቡሽ። ምንድነው እንደዚህ አይነት ፕራንክ አለ እንዴ? በቃ ምን እያደረጋችሁ ነው? በቃ ምን አይነት ቀልድና ምን ጨዋታ ነው? በቃ ይና አቡ ፕራንክ ምንድነው? ይሄ ፕራንክ እንደዚህ አይነት ፕራንክ አለ እንዴ? ኖርማል ነው እኮ እሺ፣ ፕራንክ ነው። ምንድነው ኖርማል ነው? በቃ ፕራንክ ነው አቡ። በቃ ተረጋጋ። ምንም ነገር እኮ ይላል። እየፈራሁ ነው የምትመታኝ መሰለኝ። ምን ቡሽ በቃ ተረጋጋ። ስራ ደውለሽ ጥራሽኝ? አቡሽ ይሄ ስራ ነው። ለዚህ ጉዳይ ነው ጉዳይ ነው ብለሽ ነው የምትጠሪኝ? ስራ ከፍቻለሁ እና ፕራንክ አድርጌ መጀመር ፈልጋለሁ። ዩቲዩብ ቻናል ከፍቻለሁ። አዎ ዩቲዩብ ቻናል ከፍቻለሁ። ከዛ ደግሞ ካሜራማኖች ነው። እሺ ምን ትራላ በቃ ብዙ ተረጋጋ። አስተው ጓደኛ እንዴት አየህ? ግድልሽ አረጣው ጨርሶኝ ነበር እኮ ነው። በቃ ተረጋጋ። ምን ማለት እንዴ? አውርድ እንዴ! ከባድ ነገር እኮ በጣም ከባድ ነው። አንተ እንደዚህ አይነት ሰው ነው እንዴ? ማለት በእንደዚህ ሁኔታ አልጠበቅኩትም ነበር እኮ ነገር። ይኸው እንደዚህ አልታስባለህ ማለት ነው። እሺ መረጋጋት እኮ አልቻልክም። በቃ ነው። ይሄን ይመስል ነበር ፕራንክ ቪዲዮዬ። ያው አቡሽ እንደነበረ አይታችሁታል። አስፋውም ጋር የነበረውን ስሜት አይታችኋል። እኔው እንደዚህ እንቀጥላለን። በቀጣይ ደግሞ እንገናኛለን። እናንተም ሰብስክራይብ
ሼር እናንተም ሰብስክራይብ እያደረጋችሁ አበረታቱን ደግፉን አበረታቱን በደንብ አድርጋችሁ ኮሜንት ምናምን እየሰጣችሁ እናመሰግናለን በቀጣይ እንገናኝ እንደውም አንዱ በቀጣይ እንደውም በደንብ እንገናኛለን እናንቺ ቀጣይ ቪዲዮ ላይ እሺ እንገናኛለን